ብርሃናተ ብርሃናተ ፍቅረ ማርያም ዮም ገብረት ጽዋዕየ መምህራን አብትር አቲ ብእሲት ደብረ ታቦር እንዘ በየማን ወበጸጋም ብርሃናተ ጸጋ ወፍቅር በግራና በየማን ብርሃን ወዲ ወርሳ አክል ለክብር በአምደ ወርቅ ላይ የንታ አክል ያለው ወምስለ ዘስሙ ሕፃን ተውኔታ አሁን የንታ ስሙ ሕፃን ልብስ አይለብስም ዝም ብሎ በቃች ነጠላ ልብስ ለብሰው ከቃል ዚሃር ጋር ነው የሚውሉት በቃ ምን ምግብ የሚባል የለም በቃ ዝም ብሎ በቃል ዚሃር ነው መርህበ ፍስሐ ማእምር መሐለወ ፍቅረ ማርያም አኮን ድራር ማሕሌተ መላእክት ክቡር ዘሰረጸ ሰርጸ የሚባል ነበር እምዘራ ዳዊት በኩር እኔ ዘራ ዳዊት ኩሉ ይይስ የሚባል ነበር ከሃሊ ያንስ ወርማ በሲ አማኑኤል ይሄር አለ እነዚህ ጨረሰ በኋላ ወዘ ተጸዋዕኩም በምስጢር ተለአሉ ደብረ በልዑል መንበር ልዑል እሱ ነው ሀበ ሰፋ ዘጥበብ ማህደር የንታጠው ማለት ይህንን ተቀኝቶ እስከ አሁን ድረስ እንትን አይረሳኝም ማለት እና ሁለት የማነ ብርሃን በግራና በቀኝ የነበሩ የማነ ብርሃን የሚባሉ ወንድሞቼ ማለት የፋርጣ ልጆች ናቸው። ፋርጣ ደግሞ የራሱ የጎንደር ይትባሃል ሳይሆን ያለው የራሱ ይትባሃል አለው በወረው አካባቢ የራሱ ይትባሃል አለው በማስረገጽም በከወራ አመታትም በዚህ ወረው እንትን ማድረግም የራሳቸው ባህል አላቸውና አሁን እነሱ ሁለት የማነ ብርሃን ብርሃናተ ብርሃናተ ፍቅረ ማርያም አክሊል ፍስሐ ዘስሙ ሕፃን ይህንን የታችኛው ካል በኋላ ግድግዳ ነው ዘራ ዳዊ ዘሰረጸ ይሄይስ እምነ ኩሉ ከሃሊ በቃሉ ልዑል በውስተ ኩሉ እንደዚህ ብለው ሲዘምሩ እነሱ ደግሞ ወረቡ ማለት ነው እስከ ህይወቴ ገምግንም እንዴት እንደያዝ ነው አሁን ያንጂ ዝም ብለን ምንም እንትን አለ ግን እግዚአብሔር ያ የፍቅር አምላክ ስለነበረ በምንም ተአምር እንትን ነበርና እንደዚህ ብለን ያሳለፍ ነው